ዳሰስነው እውነቱ በት ከበራችን ደርሶልን ዛሬ ይኸው ፈካች ውቢት ሀገሬ ባህል እምነቷ ተሸምኖ የሚለበስ ኩታ ሆኖ ከሁሉ አስቀድሜ ፈጣሪ አምላክ አግዞን እነኚህ ልጆች ህይወታቸው እንዲህ ተቀይሮ መልካቸው ተቀይሮ ተስፋቸው ለምልሞ ባህሪያቸው ተቀይሮ ጤንነታቸው ተመልሶ በዚህ ሁኔታ ማየት ስላስቻለን እጅግ አርገን እናመሰግናለን። ምስጋና ለፈጣሪ ይሁን። አዲስ አበባ ለነዋሪዎቿ ምቹ ማህበራዊ ፍትህ የነገሰባት ለጎብኚዎችም ጭምር ሳቢ እንድትሆን ለማድረግ በርካታ ስራዎችን ሰርተናል። የነዚህ ሁሉ ስራዎች ዋናው መሰረት ግን ሰው ተኮርነት ነው። የሰውን ህይወት የማይለውጥ አንዳች ፋይዳ በሰው ህይወት ላይ የማያመጣ ልማት ብለን በተሟላ ሁኔታ ለመጥራት አያስችለንም። አዲስ አበባን ትራንስፎርም ማድረጋችን ትርጉም የሚኖረውም የነዋሪዎችን ፍላጎት ማሟላት በዘላቂነት ተጠቃሚ ማድረግ የሚል እምነት አለውና በዚሁ መርህ መሰረት ተሰርተው በርከት ያሉ ፍሬዎችንም ማየት ጀምረናል። ማህበራዊ ፍትህን የማስፈር ራዕያችን በተግባር ለማህበራዊ ችግር የተጋለጡ ወገኖቻችንን አነስተኛ ገቢ ያላቸውና በተለያዩ የህይወት አጋጣሚ ምክንያቶች እድል ያጡ እህቶች፣ ወንድሞች፣ የተለያዩ ዜጎችን የታደገ ፍሬ ነው ማለት ይቻላል። ዛሬ የምንገኝበት የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የዚህ ትልቅ ፍሬ አንዱ ማሳያ ነው። የዚህ ማዕከል ዋና ዓላማው እንደዚህ የምናየው ብርሃናማ ቀን ለነሱ ጨለማ የሆነባቸው ተስፋ ቆርጠው ማህበረሰቡ ውስጥ ስር በሰደደ ማህበራዊ ችግርና ኋላ ቀር አስተሳሰቦች ምክንያት እንዲሁም ከነኚህ አስተሳሰቦች በሚመነጩ ኋላ ቀር ድርጊቶች የተነሳ ሰብአዊ ክብራቸውን ተነጥቀው ይኖሩ የነበሩ እህቶችና ልጆቻችን አዲስ የተስፋ ብርሃን የመሆን ዓላማ ነው። ክቡር ጠቅላይ ሚኒስትራችን ይህንም ማዕከል መርቀው በከፈቱልን ዕለት ከተናገሩት አንዱና ትልቁ ጉዳይ እዚህ ማዕከል ትልቁ ዓላማ ለሰውም ለፈጣሪ አምላክም የገባነውን ቃል የፈጸምንበት ከሌሎች ልማቶቻችን ሁሉ የሚልቅ ልማት በሚል ነው የገለጹት። እውነት ነው። ይህ በምድርም በሰማይም የተቀደሰና የተባረከ ተግባር ነውና የተባበራችሁ አብራችሁን የሰራችሁ ሁሉ እጅግ ደስ ይላችሁ ይገባል ብዬ አምናለሁ። የዛሬ ተመራቂዎች ወደዚህ ተቋም ሲመጡ በነበረባቸው አስከፊ የህይወት ጠባሳ ተሃድሶን አግኝተው ስልጠናን ጨምረውበት የህይወትን ተስፋ ሰንቀው አይተናል። ከዚህም አልፎ በፍላጎታቸው ላይ የተመሰረተ ክህሎትና ስልጠና ማግኘት ራሳቸውን ከጉስቁልናና ከመከራ የሚያላቅቁበት መሳሪያና ስንቅን ታጥቀዋል። ይቻላልን ሰንቀዋል። ሰርቶ የመቀየር ለሌሎች እህቶቻቸውም ደግሞ ምሳሌ መሆን ትልቅ ራዕይን ይዘዋል። በእርግጥ በዚህ ማዕከል ውጤታማነት በንግግር ብቻ የምናሳየው ሳይሆን በብዙ ፍሬዎች ልንቆጥረው የምንችል ነው። የመጀመሪያው ትንሽ ፍቅር ለሰው ልጆች ብንሰጥ ብዙ የፍቅር ፍሬዎችን ማፈስ እንደምንችል ነው። እነኚህ ልጆች ያገኘናቸው አዲስ አበባ ከተማ ውስጥ ይሁን እንጂ የመጡት ከተለያዩ የኢትዮጵያ ክፍሎች አካባቢ ቅድም እንዳልኩት ለተለያዩ ማህበራዊ ችግር ተጋልጠው ያው እንደ ዋና ከተማ ወደ ከተማችን ይመጣሉ። የሚያልፍላቸው ከዛ ካጋጠማቸው ችግር እዚህ ሲመጡ የሚላቀቁ እየመሰላቸው የባሰ ችግር ያገኛቸውና እዚህ በከተማው በተለያየ ቦታዎች ላይ ይህን ማዕከል
ካቋቋምን በኋላ ስንሰበስባቸው አይተዋወቁም። በማንነት ባደጉበት አካባቢ፣ በቋንቋ፣ በእምነት ብዙ ብዝሃ ማንነትን መጥቀስ እንችላለን። እዚህ ሲመጡ የመጀመሪያው ሳምንት ወይም ደግሞ የመጀመሪያው ወር እጅግ ከባድ ቢሆንም ከዛ በኋላ ግን እነሱ ጋር የምናየው ፍቅር ሰበርሳቸው እንዴት እንደሚዋደዱ አብሮ መኖርን፣ መደጋገፍን፣ መረዳዳትን አንዳቸው ለሌላቸው ያላቸው በጎ አመለካከት እንዲሁም እንደነሱ አይነት ህይወት የነበራቸው ውጪ ላይ የሚያውቋቸውን እነሱ ምሳሌ ሆነው ከዚህ ወጥተው የሥራ እድል ፈጥረው ለነሱ ሌላ እድል ለመፍጠር ያላቸውን ጉጉትና ፍላጎት ስናይ ለሰው ልጅ ትንሽ ከሰጠን ብዙ ልናጭድ እንደምንችል ሰውን አይቀየርም ብሎ ማሰብ ደግሞ እጅግ የተሳሳተ አስተሳሰብ መሆኑን አይተንበታል። ሁለተኛው ፍሬ ተመርቀው ከወጡ በኋላ በተለያዩ ቦታዎች ላይ የሥራ ስምሪት ያገኙ በስራቸው ጠንቃቃ በስነ ምግባራቸው እዚህ ካየነው በላይ በየጊዜው እየዳበረ የሚሄድ የምንኮራበት አፋችንን ሞልተን ልንናገር የምንችል ስነ ምግባርን የታጠቁ ትልቅ የሥራ ጉጉትና የሥራ ፍላጎት ያላቸው ትጋት ያላቸው ሆነው አግኝተናቸዋል። አንዳንዶችም ሌሎች የሥራ እድል ፈጥረዋል። ፍሬያቸውን በብዙ መንገድ መጥቀስ ይቻላል። ፍሬ ማፍራታቸው ወደፊትም ከዚህ በላይ ይቀጥላል። የነገዋ ሴቶችን አቅም በተመለከተ የዚህ ዙር ተመራቂዎች ብቻ አንዱ ማሳያ ነው። በዛሬው በአራተኛው ዙር የሚመረቁት ተመራቂዎች ወደ 1000 አካባቢ ነበር ያስገባ ነው። 97 እጁ ነው በሲኦሲ ከፍተኛ ውጤት ማለፍ ብቻ ሳይሆን ከፍተኛ ውጤት አምጥተው ዛሬ ለምርቃት የበቁትና እጅግ ኮርተንባቸዋል። እንኳን ደስ ያለን። ይህ የሚያሳየን በአጭር ጊዜ እንደዚህ አይነት ለውጥ ማየት ለሰዎች እድልን መክፈት በተለይም ለሴቶች ሰፊ እድል ብንከፍት ከራሳቸው አልፈው ለቤተሰብ ለውጥ፣ ከቤተሰብ አልፈው ለማህበረሰብ ለውጥ፣ ከማህበረሰብ አልፈው ለሀገር ለውጥ ትልቅ መሰረት እንደሚሆኑ ነው። የዛሬ ተመራቂዎች በሙሉ የሥራ እድል አግኝታችኋል። እንኳን ደስ ያላችሁ። ለነኚህ ጀግና የሆኑ ብዙ አይቻልምን የተሻገሩ በፍጥነት በርካታ መሰናክልን ያሸነፉ ልጆች የሥራ እድል የፈጠራችሁና እነሱን የቀጠራችሁ ሁሉ በጣም እድለኞች ናቸው። የምትሰሩት ለነሱ ድጋፍ መስጠት ሳይሆን እነሱ እዚህ የገባባቸውን ሰርቶ የመቀየር እድልና ከፍተኛ እልህ ወደ ተግባር በሚቀይሩበት ሰዓት እናንተም ተጠቃሚ ናችሁ። ከነሱ ጋራ በመስራታችሁ ደግሞ መጀመሪያ ላይ እንዳልኩት በሰማይም በምድር ትልቅ ዋጋ አለው። ለነገዋ ሴቶች ተሃድሶና የልቀት ማዕከል በከተማ አስተዳደር በጀት ላይ ጥገኛ ሆኖ መሄድ እንዳትችል በርካታ ስራዎችን ጀምረናል። ራሷን ችላ ማዕከሏ ወደፊትም እንድትቆም የብዙዎች ተስፋ ቤት እንድትሆን ከዚህ የላቁ ስልጠናዎችና አገልግሎቶችንም መስጠት ትችል ዘንድ በርካታ ስራዎች ተጀማምረዋል። ለአብነት ያክል ለመጥቀስ የዶሮ እርባታ ሰፊ ሼድ ወደ 10 ሄክታር ላይ ከጀርባችን ተጀምሯል። የዳቦ ፋብሪካ፣ የልብስ ስፌት ፋብሪካ፣ ከፊት ለፊት በኩል ደግሞ አንድ ትልቅ የሚከራይ ህንፃ እንዲሁም ተጨማሪ ውጥኖች አሉን። ገና እንሰራለን። ለሚቀጥለው ዙር የልጆች እናት የሆኑ እስከዛሬው በመናሰለጥነው 4ቱ ዙሮች ልንቀበላቸው እየወደድን ያልቻልን ለህፃናት የተለየ አማራጭ ባለማዘጋጀታችን እድል ጠቦባቸው የነበሩ እህቶቻችን ልጆቻችን ከሚቀጥለው ዙር ጀምረው የምንቀበልበት እድል ተፈጥሯል። እነሱንም እንኳን ደስ ያላችሁ ማለት እወዳለሁ። የነገዋ ራዕይ እያደገ የሚሄድ እየሰፋ የሚሄድ ብዙዎችን እየጠራ ባለቤቱ ወይም ደግሞ የስራው ኃላፊነት ሸክም የተወሰነ ሰው ሳይሆን የብዙዎች እየሆነ በጋራ በትብብር የምንሰራው ስራ
ፍሬውም በዛው ልክ እየጎመራ እንደሚሄድ ምንም ጥርጥር የለኝም። እስከዛሬ የመጣንበት መንገድ ይህንን አሳይቶናልና በመጨረሻም ለዛሬው ስኬት መገኘት ሌት ተቀን አብራችሁን የደከማችሁ የቦርድ አመራሮች፣ የተቋሙ አመራሮች፣ የተቋሙ መምህራኖች፣ ሰራተኞች፣ ባለሙያዎች ስራው ምን ያህል አድካሚ እንደሆነ እናውቃለን። ራሳችሁን ሰጥታችኋል። በከተማ አስተዳደሩ ውስጥ በመናከናውነው የዕለት ዕለት አገልግሎት መስጫ ስራዎቻችን ብዙ ውጣ ውረዶችን እናውቃለን። በትክክል አለማገልገልን፣ በትክክል ማገልገልን፣ ከልብ መሰጠትንና ፍሬ ማፍራትን ግን በእናንተ እዚህ በልዩነት ተመልክተነዋልና በራሴም በእነኚህ ልጆች ስምም ከልቤ ላመሰግናችሁ እወዳለሁ። የረዳችሁን ባለድርሻ አካላት ለእናንተም ትልቅ ክብር ምስጋና ላቀርብላችሁ እወዳለሁ። የዛሬ ተመራቂዎች ዛሬ አዲስ ህይወት የምትጀምሩበት ምዕራፍና ቀን ላይ ትገኛላችሁ። የሥራ ህይወት መንገዱ አልጋ ባልጋ ይሆናል ብለን አንሸነግላችሁ። የተለያዩ ውጣ ውረዶች ሊያጋጥማችሁ ይችላል። እናንተ ግን ጠንካሮች ናችሁ። ሁል ጊዜ እንዳትረሷት። የትኛውም አይነት ችግር ቢያጋጥማችሁ ማለፍ የምትችሉ እዚህ በድራማ ስታሳዩን፣ በግጥማችሁ ስትገልጹ እንደነበረው፣ በስልጠና ሂደታችሁ ስትነግሩን እንደነበረው ሁሉ በስራ ህይወትም የትኛውም አይነት ችግር ቢያጋጥማችሁ ከእንግዲህ ወዲያ ተስፋ መቁረጥ ላይ በር ዘግታችሁ ያንን ህይወት በፍጹም ወደ ኋላ ማየት የማይቻል እንደሆነ ቆርጣችሁ በተግባር አሳይታችሁናልና ሳትበገሩ የሚያስቸግራችሁንና የሚያጋጥማችሁን እንቅፋት ሁሉ ለማለፍ የቆረጣችሁ መሆናችሁን እስከ መጨረሻው ቀጥሉበት። የተማራችሁት ክህሎትና ያገኛችሁት ተሐድሶ ብርሃን ለእናንተ ብቻ ሳይሆን ለሀገር ጭምር የሚያበራ ነው። በጀመራችሁት አዲስ ጉዞ ውጤታማና አሸናፊዎች እንድትሆኑ ከልቤ እመኛለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።